የዛሬው አፕዴት ሁሉንም ጾታ የሚመለከት ስለሆነ ሁላችሁም በጥሞና እንድትከታተሉኝ ጋብዛለሁ ማለት ነው። እንግዲህ የዛሬው አፕዴት በፖፕ ላይ የተለቀቀው ማለት ነው ተጨማሪ ኮይኖችን መሰብሰብ እንድንችል ነው። እንግዲህ ለተከታታይ ቪዲዮዎች ስለቅ እንደነበረው አዳዲስ ህጎች እየወጡ አፕዴቶች ወይም ደግሞ አዳዲስ ቻሌንጆች እየወጡ እንደሆነ ይታወቃል። እነዛ ቻሌንጆች ሳይነሱ አሁንም ደግሞ በተለይ ወንዶችን ትኩረት ያደረገ አዲስ አፕዴት ተለቋል ማለት ነው። እናንተ ህጎችን ጠብቃችሁ ምንም የተካበደ ህግ የለውም። በነገራችን ላይ ፓርቲ ላይ መቀመጥ ሊሆን ይችላል፣ ላይቭ ላይ መቀመጥ ሊሆን ይችላል። እነሱን ጠብቃችሁ ሪሲቭ ማድረግ ማኑዋሊ ወይም ደግሞ ለራሳችሁ መቀበልና ወደ ፖይንታችሁ መቀላቀል እንዳለባችሁ ብቻ ማወቅ ነው ያለባችሁ ማለት ነው። ይህንንም አንድ ባንድ በስክሪንሾት ያስቀመጥኩትን አፕዴት እያሳየኋችሁ አብረን እንዘልቃለን ማለት ነው። ቻናሉን ሰብስክራይብ ያደረጋችሁ አዲስ ሆናችሁ እንዲሁም ላይክ እና ሼር አድርጉ ለሌሎች እንዲደርስ። ፖፕ ላይ ብዙ የተሻሉ ነገሮች እየመጡ ስለሆነ አፕዴት በደንብ ተከታተሉ ለማለት እወዳለሁ። ምክንያቱም ጥሩ ነገሮችን እያመጣልን ነው። እስካሁን ላይ የነበረው ሊሚቴሽን ወይም ደግሞ ገደብ እየተነሳ በርከት ያሉ ኮይኖችን ወይም ደግሞ ፖይንቶችን በየቀኑ መሰብሰብ እንድንችልና ገቢያችንም እንደዛው እያደገ እንዲሄድ በጣም እያሻሻለ ነው ህጎች የሚገኘው። እኛም ደግሞ በአግባቡ ተረድተን ወይም ደግሞ ፕላትፎርሙ የሚያዘውን ህግና ደንብ ተከትለን ገንዘባችንን መስራት እንችላለን ማለት ነው። ምክንያቱም ብዙ ሰው ተጨማሪ ገንዘብ እንደሚፈልግ ምንም ጥርጥር የለውም። ይሄን ደግሞ በአብዛኛው የኔን ቪዲዮ የምትከታተሉት ወንድሞች እየሰራችሁ እያያችሁት እየሸጣችሁ እንደሆነ ኮይኖችን እኔም አያለሁኝ ወይም ደግሞ እኔም እየገዛኋችሁ እንዳለው በእርግጠኝነት ይሄ እማኝ ይሆናል ማለት ነው። አንድ ሰው ማይክ ላይ ተቀምጦ እስካሁን ያገኘ የነበረው 200 ኮይን እንደባለፈው ማለት ነው ወደ 500 ከፍ አድርጎታል። ልብ ብላችሁ ማወቅ ያለባችሁ ከዚህ በፊት የተለቀቀው ቪዲዮ ሌላ ሰው እኛ ቤት መጥቶ ሲቀመጥ ነው። አሁን ደግሞ ራሳችን ስንቀመጥ 500 ኮይን ይሰጠናል ማለት ነው። ሁለተኛው ልክ እዛ ፓርቲ ላይ ወይም ላይቭ ላይ ተቀምጠን ለ30 ደቂቃ ስንቆይ ተጨማሪ 6 ወይም ደግሞ 5 ላኪዎችን እኛ የምንወረውር ከሆነ ወደ ቤቱ ወይም ደግሞ ቤቱን ለከፈተልን ሰው ሌላ ተጨማሪ 1500 ይሰጠናል ማለት ነው። ይሄንን በአግባቡ ልብ ብላችሁ አፕዴቱን ከፊገሩ ላይ ወይም ስክሪንሾት ካስቀመጥኩት ላይ በደንብ መከታተል ትችላላችሁ። እናንተ ወይም ደግሞ ላይቭ ላይ ለ30 ደቂቃ ስትቀመጡ 500 ኦር ለአንድ ሰዓት ለ60 ደቂቃ ደግሞ ስትቀመጡ እንደገና 1000 ላኪ ትወረውራላችሁ። ወይም ደግሞ ላኪ ማለት ይሄ ምንድነው ጋምብል የምትሏቸው የኮይን አይነቶች አሉ አይደለ? ከነዚያ የኮይን አይነቶች ለምሳሌ ፖፕ ፓስን ሊሆን ይችላል፣ ኤግ ሊሆን ይችላል፣ ኦር ቸሪስቲክ ዋትኤቨር ዩ ላይክ መጠኑ እንዳይበዛባችሁ እናንተ የፈለጋችሁትን የኮይን አይነት ወይም ደግሞ የላኪ ኮይን አይነት ትለቃላችሁ። አዝ ኤ ቻንስ ወይም ደግሞ ጨምሮ ሊመጣ ይችላል ኦር ሊወስዳት ይችላል። 6 ማለት 600 ናት። በነገራችን ላይ 6 ጊዜ ስትልኩ ወይም ደግሞ 5 ጊዜ እንበለው ስትልኩ ሁሉንም አይወስድባችሁም። በነገራችን ላይ ይሄን ልብ ብላችሁ ወቁ። አንድ ጊዜ ወይ ጨምሮ ይሰጣችኋል ወይም ደግሞ ያችን 100 ይወስዳታል ማለት ነው። ይሄ ሌላ ቻንስ ነው። ስለዚህ እዛ ላይ እንድትበረታቱ ነው የሚፈልገው። በነገራችን ላይ እሷን እየተጫወታችሁ ለ60 ደቂቃ ስትቆዩ 1500 ነፃ ይሰጣል ማለት ነው። ይሄ ዛሬ ላይ እንደውም የጠየቁኝ ብዙ እህት ወንድሞች አሉ። ይሄ አዲስ አፕዴት ነው ወይ ምንድነው ሳያስቡት ላኪ በመላካቸው 1500 ሪሲቭ እንዳደርጉ ምልክት አስቀምጦላቸው ነበርና ይሄ ምንድነው ብላችሁ የጠይቃችሁኝ እህት ወንድሞች ከዚህ ቪዲዮ መልሱን ታገኙታላችሁ ብዬ አስባለሁኝ። እዚህ ከቪዲዮ ላይ ደግሞ ስክሪንሾቱን አስቀምጥላችኋለሁ ወይም ደግሞ እናንተም ጋር ያለውን ነገር ማየት ትችላላችሁ ማለት ነው። ስለዚህ ይሄን አፕዴት በአግባቡ በመጠቀም የኮይን ማግኛ ዘዴያችንን በደንብ ማሳደግ ይኖርብናል ማለት ነው። ስለዚህ እስካሁን ድረስ በተለይ አፕዴቶች አዳዲስ ቻሌንጆች መምጣት ከጀመሩ በኋላ ይሄኛው 4ኛ ወይም 5ኛ ቪዲዮ ነው የሚሆነው እርግጠኛ ነኝ። እነዚህም በአግባቡ የሚፈጽም ወይም ደግሞ የሚተገብር ሰው በቀን በርከት ያሉ ኮይኖችን የማግኘት እድሉ ከፍተኛ ነው ማለት ነው። እንደ ድሮ 1 ወር ወይም ደግሞ 2 ወር የምንቆይበት ምንም ምክንያት የለም ተከፋይ ለመሆን። በሳምንትም ወይም ደግሞ በሁለትም ቀን ተከፋይ ልንሆን እንችላለን። ምክንያቱም ፓርቲ ከፍቶ ለምሳሌ ዛሬ ልብ ብላችሁ ከሆነ የፓርቲ ላይ እናንተ ቤት ለተቀመጠ ሰው ምክንያት በማድረግ የሚከፍላችሁን ዛሬ አንደኛ ላይ እስከ ምሽቱ 1 ሰዓት የነበረ ሰው 70,000
ኮይን ሰብስቧል። ይሄ እርግጠኛ ሆኜ ነው የምነግራችሁ። ያ ማለት 100 ሺህ ሊሞላ ነገ ይሄን ያህል ከጨመረ 100 ሺህ ሞላለት ማለት ነው። ይሄን ኤክስቼንጅ በማድረግ ወደ ዶላር ወይም ደግሞ ዶላሩን ወደ ብር መቀየር ይችላል ማለት ነው። ይሄ ብቻውን አንድ ቻሌንጅ ነው። ዛሬ የማወራላችሁም ደግሞ ሌላኛው ቻሌንጅ ነው። 4-5 ቻሌንጆችን እንደዚህ በቪዲዮ ለቅቄያለሁ። እነሱ እያያችሁ ከሰራችሁ አይቀር ዳታችሁን ካቃጠላችሁ፣ ስልካችሁን ከተጠቀማችሁ፣ አይናችሁን ካጠፋችሁ ገንዘባችሁን ማግኘትና የገንዘብ ነፃነታችሁን ማወጅ ያስፈልጋል ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበረ። ነገ ከነገ ወዲያ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ባይ ባይ።